delle cerimonie. እጅግ አስደንጋጭ እጅግ ልብን የሚሰብርና የሚያሳዝን ዜና ተሰምቷል። በዛሬው ዕለት የሮማ ፓትርያርክና የካቶሊክ ቤተክርስቲያን መሪ የነበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው ማረፋቸው ተሰማ። ርዕሰ ሊቃነ ጳጳሳት ፍራንሲስ በ2013 የቀድሞ ጳጳስ ቤኔዲክት 16ኛ ከስልጣናቸው ከለቀቁ በኋላ የካቶሊክ ቤተክርስቲያን መሪ ሆነው ተሹመዋል። የእርሳቸው ማረፍ በተመለከተ ካርዲናል ኬቨን ፎረል በቫቲካን በኩል በላኩት የሐዘን መግለጫ ላይ ውድ ወንድሞቼና እህቶቼ በከባድ ሐዘን ቅዱስ አባታችን ፍራንሲስ ማረፋቸውን ላሳውቃችሁ እወዳለሁ ብለዋል። ርዕሰ ሊቃነ ጳጳስ ፍራንሲስ በዓለም ዙሪያ በሚሊዮኖች የሚቆጠሩ የካቶሊክ አማኞች ዘንድ ያላቸው ፍቅርና ተቀባይነት ከፍተኛ እንደነበር ይታወቃል። በተያያዘ ዜና የኢትዮጵያ ካቶሊክ ቤተክርስቲያን የሐዘን መግለጫ ወጣች። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜና የብፁዕ ወቅዱስ ርዕሰ ሊቃነ ጳጳስ ፍራንሲስኮ ከዚህ ዓለም ድካም ማረፍ የተሰማንን ጥልቅ ሐዘን እየገለጽን መላው ካቶሊካውያንና በጎ ፈቃድ ላላቸው ሰዎች ሁሉ ለቅዱስ አባታችን ዘላለማዊ ዕረፍት በጸሎት አብራችሁ እንድትሆኑ ጥሪ እናቀርባለን። ጌታ ሆይ ለሞቱት ሰዎች የዘላለም ዕረፍት ስጣቸው፣ የዘላለም ብርሃን አብራላቸው፣ በሰላም አሳርፋቸው ሲሉ የኢትዮጵያ ካቶሊክ ቤተክርስቲያን አስታውቃለች።